ቴክኖሎጂ የራሱ የሆኑ ህጸጾች አሉት፣ የራሱ የሆኑ ማስደነቆች ቢኖሩትም ካርል ማርክስ ቆንጆ ጽሁፍ ጽፏል። የዛሬ 150 ዓመት የሰው ልጅ በጭንቅላቱ ብዙ መስራት ይችላል፣ ብዙ መፍጠር ይችላል። ግን መጠንቀቅ ያለበት መስራት ስለሚችል ብቻ መስራት የለበትም። ልክ ነው። መፍጠር ስለሚችል ብቻ መፍጠር የለበትም። መፍጠር ስለሚችል አሁን ቴክኖሎጂ ጭንቅላታችን አሜዚንግ ነው። ህልቆ መሳፍርት እውቀት፣ ህልቆ መሳፍርት አቅም አለው። በሚደንቅ ሁኔታ ከሁሉም ፍጥረት ሁሉ በሰራንበት ቁጥር በብቸኝነት አዲስ የሚሆነው አንጎል ብቻ ነው። ኮምፒውተር ገዝተሽ ኮምፒውተር ብትጠቀሚ ይበሰብሳል። ሰውነት ክፍላችንን ወስደን አይናችን በጣም ብዙ በተጠቀምንበት ቁጥር እየሟሟ ይሄዳል። ሌላውም ግን አንጎል የሚባለው ተፈጥሮ በሰራን ማቴማቲክስ ባነበብን ቁጥር ፍሬሽ ነን። ይሲ ማቴማቲክስ በሰራ በጣም ኢማጂኔሽናችን ይጨምራል። ማሰብ ማሰላሳ ጉድ እኮ ነው። ከተፈጥሮ ውስጥ በሰራንበት ቁጥር አዲስ የሚሆን ተፈጥሮ ነው አንጎል። ይሄ ሆኖ ማያባራ ነገር መፍጠር ይቻላል፣ ምንም ጥያቄ የለው። ሰው ማርክስም ምንድን ነው ያነሳው? መፍጠር ስለቻልን ብቻ መፍጠር የለብን። ለምን ሰው ቴክኖሎጂን እየፈጠረ ሲል መጨረሻ የስርዓት ቁጥር የሚያበዛ ጥቂት ቴክኖሎጂ ብዙ ስራ መስራት፣ ሮቦቲክስ። ስለዚህ የስርዓት ቁጥር በጨመረ ቁጥር ነውጥ ነው፣ ቀውስ ነው የምትፈጥሪው።